እንኳን ደህና መጣችሁ ወደ ሚዛናዊ እይታ። የዛሬው ፈጣን ትኩረታችን በቅርብ ጊዜ በኤርትራና በጅቡቲ መካከል በተከሰተው የዲፕሎማሲያዊ ውጥረት ላይ ነው። ይህ ክስተት በምስራቅ አፍሪካ መረጋጋት ላይ ምን ተጽዕኖ አለው? እንደየዛሬው ዘገባ ሁለቱ ሀገራት በድንበር ይገባኛል ጥያቄና ሌሎች ጉዳዮች ላይ በቅርቡ አዲስ ውዝግብ አስነስተዋል። የጅቡቲ ባለስልጣናት ይህ ድርጊት የሰላም ሂደቱን የሚያውክ ነው ሲሉ የገለጹ ሲሆን ከኤርትራ በኩል ደግሞ እስካሁን የተሰጠ ምላሽ ግልጽ አይደለም። ከሚዛናዊ እይታ ስንመለከተው ይህ ውጥረት ከሁለቱ ሀገራት አልፎ በሌሎች የጎረቤት ሀገራት ላይ የጸጥታ ስጋት ሊፈጥር ይችላል። በተለይ ኢትዮጵያ በዚህ ቀጠና ውስጥ ዋና ተዋናይ እንደመሆኗ የሁለቱን ሀገራት ግንኙነት በቅርበት መከታተል ወሳኝ ነው። የዲፕሎማሲያዊ ጣልቃ ገብነት አስፈላጊነትም እየጨመረ ነው። ይህ ውጥረት ወደ ሰላማዊ መፍትሄ እንዲያመራ የሁለቱንም ሀገራት የጋራ ጥቅም ማስቀደም ያስፈልጋል። በጉዳዩ ላይ የሚኖሩ አዳዲስ መረጃዎችን በየቀኑ የምናቀርብ ይሆናል። የእርሱ አስተያየት ምንድነው? ከታች በኮሜንት ይንገሩን። ለተጨማሪ ሚዛናዊ ትንታኔዎች ቻናላችንን ሰብስክራይብ ያድርጉ።